ኦሪት ዘጸአት ምዕራፍ 5። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም ደግሞ አልለቅም አለ። እነርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። የግብፅ ንጉሥም አንተ ሙሴ አንተም አሮን ሕዝቡን ለምን ሥራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም እነሆ የምድሩ ሕዝብ አሁን በዝቷል፣ እናንተም ሥራቸውን ታስፈቷቸዋላችሁ አለ። ፈርዖንም በዚያን ቀን የሕዝቡን አስገባሪዎች ሹማምንቶቹንም እንዲህ ሲል አዘዘ፣ እንደ ወትሮው ለጡብ ሥራ ደግሞ ገለባ ለሕዝቡ አትስጡ፣ ነገር ግን እነርሱ ሂደው ገለባ ይሰብስቡ። ቀድሞ ያደርጉት የነበረውን የጡብ ቁጥር በእነርሱ ላይ አድርጉት፣ ምንም ከእርሱ አታጉድሉ፣ ሥራ ሰልችተዋልና። ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ። እርሱንም ያደርጉ ዘንድ በሰዎች ላይ ሥራው ይክበድባቸው፣ ከንቱ ቃልም አያስቡ። የሕዝቡም አስገባሪዎች ሹማምንቶቹም ወጡ። ሕዝቡንም ፈርዖን እንዲህ ይላል፣ ገለባ አልሰጣችሁም፣ እናንተ ሂዱ፣ ከምታገኙበትም ስፍራ ገለባ ሰብስቡ፣ ከሥራችሁ ግን ምንም አይጎድልም አሏቸው። ሕዝቡም ስለ ገለባ ብቅ ሊሰበስቡ በግብፅ ምድር ሁሉ ተበተኑ። አስገባሪዎቹም ገለባ ትቀበሉት እንደነበረ ጊዜ የቀን ሥራችሁን ጨርሱ እያሉ አስቸኰሏቸው። የፈርዖንም አስገባሪዎች ቀድሞ ታደርጉ እንደነበራችሁ ትላንትናና ዛሬ የተቆጠረውን ጡብ ስለምን አትጨርሱም እያሉ በእስራኤል ልጆች ላይ የተሾሙትን አለቃዎቹን ገረፉ። የእስራኤል ልጆች አለቃዎችም ወደ ፈርዖን መጡ። ለምን በባሪያዎቼ እንዲህ ታደርጋለህ? ገለባ አይሰጡንም፣ የጡቡንም ሥራ እንድንሠራ ያዙናል። እነሆም ባሪያዎቼን ይገርፉናል፣ ግድፈቱ ግን በአንተ ሕዝብ ላይ ነው ብለው ጮኹ። እርሱ ግን ሰልችታችኋል፣ ስለዚህም እንሂድ ለእግዚአብሔር የምንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባ አይሰጧችሁም፣ የጡቡን ቁጥር ግን ታመጣላችሁ አላቸው። የእስራኤልም ልጆች አለቃዎች ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታጎድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖንም ዘንድ ሲወጡ ሙሴንና አሮንን በፊታቸው ቆመው ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታልና ይገድሉንም ዘንድ ሰይፍን በእጃቸው ሰጥታችኋቸዋልና እግዚአብሔር ይመልከታችሁ ይፍረድባችሁም አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይሆን ይህን ሕዝብ አስከፋህ? ስለምንስ ላክኸኝ? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ሕዝብ አስከፍቶታልና አንተም ሕዝብህን ከቶ አላዳንኸውም አለ።